አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዚህ ቪዲዮ ተከታታዮች እንግዲህ ቪዲዮውን ያያችሁ ላይክ ሼር እያደረጋችሁ ማለት ነው። እንግዲህ ዛሬ ያው በስደት ላይ ትንኖር የሚያጋጥመንና ምርር የሚለንን ነገር እናወራለን ማለት ነው። በነገራችን ላይ አንዳንዴ ሰርታችሁ ምስጋና ሳይኖረውና እየሰራችሁ ሳይመስላችሁ ሲቀር ኑሮ ምርር ብሏችሁ ያውቃል? እኔ በጣም ነው የመረረኝ። በጣም ስልችት ብሎኛል የስደት ኑሮ ሲጠና። አንዳንዴ ምን አይነት እድል ቢኖረኝ ነው ሰርቼ አልተለወኩ ተለፋት አልወጣሁ አርጌ አልተመሰገንኩ ብዬ ራሴን አማራለሁ። ምን አይነት ህይወት ቢኖረኝ ነው ምን አይነት እድል ቢኖረኝ ነው ብዬ ራሴን እስከምጠላ ድረስ እደርሳለሁ። ዘወር ብዬ ደግሞ አልሐምዱሊላህ አንተ የሰጠኸኝን በምስጋና መቀበል አለብኝ ብዬ ወደ ራሴ እመለሳለሁ። የሰው ልጅ በህይወቱ ሲኖር ብዙ ውጣ ውረዶች አሉት። ብዙ አስቸጋሪ ነገሮች ያገኙታል። በነገራችን ላይ እኔ ተወልጄ ሳዲግ የተዲያላና ልክ እንደ ልጆች ተጫውቼ አላደኩም። ሁል ጊዜም የባተሌ ልጅ ስለነበርኩ ያው ባተሌ ሁኜ ነው የኖርኩት። ስለዚህ በስደትም ብወጣ የሚያጋጥመኝ ሁሉ ስራው ከባድ ነው የሚያጋጥመኝ። እንደዛ ሲሆን ሳስበው ምን አይነት እድል ኖሮኝ ነው ብዬ ራሴን እወቅሳለሁ። መልሼም አልሐምዱሊላህ እላለሁ። ውስጥ የሰጠኸኝ አልሐምዱሊላህ ብዬ መቀበል አለብኝ ብዬ ወደ አላህ እመልሳለሁ። ግን ቢሆንም አለ አይደለ በህይወት ላይ ስንኖር በጣም ይደክማል። የሚያደክሙን ብዙ ነገሮች አሉ። ስታስቡት ምን ያህል አመት በስደት ስንኖሩ ጉልበታችሁን በሰው ቤት ትጨርሱ የሰው ፊት ስታዩ በጣም ይከብዳል። እንደዚሁም ሆኖ ግን ሰርተን ለመለወጥ ሁልጊዜም እንለፋለን፣ ሁልጊዜም እንጥራለን። መቼ ይሆን የሚያልፍልን? መቼ ይሆን የተሳካ ኑሮ የደላ ኑሮ የሚኖረን ብለን እንመኛለን። ምኞት አይከለከልም። በህይወታችን ስንኖር ብዙ የምናስባቸው ብዙ የምናሳካቸው ብዙም የምናልማቸው ነገሮች አሉ። እዛ ቦታ ለመድረስ በጣም እንለፋለን። ግን ብንለፋም ነግቶ የሚያው መሽቶ የሚያው ሲሆን ህይወት ስልችት ይላችኋል። ህይወት ይከብዳል። እስከ መቼ ድረስ ብለን እናስባለን። ግን ያን ነው ሆኖ የሰው ልጅ ስንባል ጠንካራ ነን። ብዙ ችግሮችንና ብዙ ጎዳናዎችን ማለፍ እንችላለን። ጥንካሬያችንንም እሱ ይሰጠናል የፈጠረን አላህ። ግን ቢሆንም እኔ በጣም ስልችት ብሎኛል የሰው ሀገር ኑሮ። በጣምም ደክሞኛል። ምን ባድረግ ይሻለኛል ብዬ ራሴን እጠይቃለሁ። ግን ደግሞ አማራጭ የለም። ሀገሬን ብገባ የኖርኩትን ኑሬ መልሼ ወደ ስደት ላመራ እችላለሁ። ምክንያቱም የተያዘ ነገር ስለሌለ። ስደትም ዓለም ላይ ስንሆን ነግቶ ስራ መሽቶ ስራ፣ አንድ አይነት ስራ፣ አንድ አይነት ህይወት፣ አንድ አይነት ኑሮ ሲሆን በጣም ይደብራል። እሱ የፈጠረን እንግዲህ ፈጣሪ የተሻለ ህይወት ይስጠን። የተረጋጋ ህይወት፣ የምናልመውን ህይወት እንዲሰጠን ለሁላችንም በስደት ዓለም ለምትኖሩ እህትና ወንድሞች የሁልጊዜም ምኞቴ ነው። ምክንያቱም ዱዓ ታረግ
ለራሴ ብቻ አላረግም ዱዓ። ለሁሉም የሰው ልጆች ሁሉ የተሻለ ህይወት ይስጣቸው፣ የተሻለም ህይወት ይህለቅላቸው፣ የተድያለም ኑሮ ያኑራቸው ብዬ ዱዓ አረጋለሁ። ለራሴ ወይም ለቤተሰቦቼ ወይም ለልጆቼ ብቻ ዱዓ አላረግም። ለሁሉም ለአደምና ለሐዋ ልጆች ለሁሉም ዓለም ለተቸገሩ ልክ እንደኔ በስደት ለሚኖሩ ለሁሉ ሰው ዱዓ አረጋለሁ። የሁልጊዜም ዱዓዬ ነው። እናም አላህ ዱዓችን ተቀብሎ የተሻለ ህይወት በሀገራችን ላይ የማን ልጅ ናት የማን ቤተሰብ ናት እከሌ ናት ተብለን የምንኖርበት አገራችንን ርዝቃችንን አላህ ይህለቅልን፣ የተሻለም ህይወት ይስጠን። የሰው ልጅ በህይወቱ ሲኖር የሚያስፈልገው ነገር ብዙ ነገራቶች አሉ። እንደ ሰው የተሻለ ልብስ፣ የተሻለ ቤት፣ የተሻለ ኑሮ ያስፈልገዋል በጥቅሉ። ስለዚህ ይህን ሁሉ ነገር የሚያሟላው ደግሞ እሱ አንድ ፈጣሪ ብቻ ነው። ስለዚህ ሁላችንም ዱዓችንን እያረግን አላህ እንዲቀበለን የሁልጊዜ ምኞቴ ነው። እናንተስ ምን ትላላችሁ? ልክ እንደኔ ይህን የምታስቡ አስተሳሰብ ያላችሁ ልክ እንደኔ የስደት ኑሮ እየመረራችሁ ግን ወደ ሀገራችሁ ሄዳችሁ ምን ይዤ ሀገር ገብቼ ምን ይዤ ልኖር፣ ምንስ ይዤ ነው የምገባው እያላችሁ ብዙ የምትሉ እህቶች አላችሁ። ስለዚህ አላህ ይገዛችሁ፣ አላህ ተጎናችሁ ይሁን እያልኩ የሁሌም ምኞቴ ነው። የሰው ልጅ ሲኖር የሚያስፈልጉንን ነገር አሟልተን የምንችልበትና የሚያስፈልገንን ነገር የምናረግበት ደግሞ ገንዘብ ያስፈልገናል። ይህን ገንዘብ ለማግኘት ደግሞ ብዙ መልፋት ይኖርብናል። እንዲህ እያልን እንቀጥላለን። የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ስለምታበረታቱኝና አይዞሽ ስለምትሉኝ በጣም አመሰግናለሁ።